ዘካርያስ ድረስ እባላለሁ። የወረዳ 7 የብሎክ 23 ነዋሪ ነኝ። እንግዲህ ይሄ አሁን የምታየው መንገድ ዛሬ እንዲህ በምታየው በሚያምር መልኩ አልነበረም። እጅግ በጣም ሰብሰብ ያለ ጫካ ለህብረተሰብ የማይመች የነበረ መንገድ ነው። እዚሁ አካባቢ ለመኖር ስንመጣ ማስተር ፕላኑ ስናይ ያው መንገድ ያሳያል። በዛ መሰረት ህብረተሰቡ ጋር በመነጋገርና ከህብረተሰቡ ተሳትፎ ጋር በመወያየት በሰዓቱ ከክፍለ ከተማም ከወረዳም አመራሮች በጋራ በመሆን በማየት መንገዱ አስፈላጊ መሆኑንና ለቀጨኔ ነዋሪዎች አቋራጭ መንገድ ከመሆኑ የተነሳ መንገዱ መሰራት ስለታመነበት በዛ መሰረት እንግዲህ ህብረተሰቡን በማስተባበር የወረዳ አመራሮች በመተባበር አካባቢው ነዋሪዎች በመተባበር ከፍተኛ ዋጋ ተከፍሎ ወደ 160 ሜትር የሚሆን ሪኮርድ ወይም ድጋፍ ግንብና ከላይ እስከታች አበበታች ጀምሮ የሚመጣውን የጎርፍ ተፋሰስ እንዲሁም በሁለት መንገድ የሚመጣውን ያው አብረን የምታየው የሚያምር መልክ እንዲይዝና አዲስ ከተማ ግንባታ ብለው ባጭሩ የነበረውን በቪዲዮም ቀርጸን ይዘናል ነበሩን። አሁንም በምታየው ነው። እሱን ያው ከፍተኛ ዋጋ የተከፈለበት እንደውነቱ ማለት ነው። ዋጋ የከፈለ ህብረተሰቡ ብቻም ሳይሆን የወረዳ ወጥቶ ወርዷል። በተለይ የህብረተሰቡ ተሳትፎ እጅግ በጣም ፈታኝ የሆነ ስራ ነው ያለብን። ስለዚህ ከሞላ ጎደል እንግዲህ አሁን ወደ ማጠናቀቁ ደረጃ ደርሰናል። ነገር ግን ምንድነው መጀመሪያ ያየው ቢሆን ደስ ይል ነበር፣ አሁን ያለውን ለማመሳከር ማለት ነው። ነገር ግን ያው ሁሉንም ያው ቀይረን በህብረተሰብ ጉልበት፣ በህብረተሰብ አእምሮ፣ በህብረተሰብ ገንዘብ ቀይረን ዛሬ ያው በምታየው መልኩ መንግስትም እግዚአብሔር ይስጠውና ከፍተኛ ድጋፍ አድርጎልናል። ከፍተኛ ድጋፍ እና ከዛ አንፃር ያው እንግዲህ ዛሬ በምታየው ደረጃ ደርሶልናል። እርግጥ ነው ዋጋ ከፍለናል። እጅግ በጣም ብዙ ገንዘብ አውጥተናል። እጅግ በጣም ከምንነግረው በላይ ማለት ነው። ግን ይሄ ሁሉ እንዲሳካና የሁሉ ነገር እንዲሆን ከማድረግ አንፃር የአመራሩ ቁርጠኝነት ቃላት አለው። እውነት ለመናገር ቃላት አለው ቁርጠኝነት ማለት ነው። አንደኛው አትንከኝ ይላል፣ አንደኛው ገፋኝ ይላል፣ አንደኛው የተፈጠረ ይላል። እሱን ሁሉ ተቆራርጦ በመስራት በኩል የአመራሩ ድርሻ አንበሳውን ድርሻ ይወስዳል እና ከሱ ጋር ተያይዞ እንግዲህ እዚህ በደረሰበት ደረጃ ደርሰናል። እግዚአብሔር ይመስገን። አሁን እንግዲህ በዚህ በ2-3 ቀን ተጠቃሎ እንረከባለን ይሄን መንገድ። ከዛ በኋላ የህብረተሰቡን ተሳትፎ ብታየው ፍሰቱን ብታየው በጣም ትገረማለህ። ይሄ ሁሉ ህዝብ ቤት ነው ሄደ ነው ይሄ መንገድ ሲከፈት ማለት ነውና ይሄን መንገድ በማየት አመራሩ ከፍተኛ ምስጋና እየተመሰገነ ነው። ህብረተሰቡ አካባቢው ከፍተኛ ምስጋና እየተመሰገነ ነው። መንግስት ከፍተኛ ምስጋና እየተመሰገነ ነው። ይሄን ለማድረግ ግን የወረዳ አመራሩ እጅግ በጣም ቀላል የማይባል ሚና ተጫውቷል። ይሄን በማድረግ በኩል ማለት ነውና አሁን ላይ እንግዲህ ያው ጅምር ስራ ነው እያየ ያለ። በዚህ 2-3 ቀን ይጠቃለላል። ይሄ ከተጠቃለለ በኋላ ግን እንደው አንተን ጭምር አደራ ነው የምልህ። ዛሬ ያያትን ደግሞ ተጠቃላ መጣ ላልሰሙ ሰዎችም በዚህ መንገድ እንደተከፈተና ያው አቋራጭ መንገድ እንደተሰራ እውቅና እንዲኖራቸው ሚዲያ ላይ ተደራሽ እንዲደረግ ብዙ አጋጣሚ ላሳስብ እፈልጋለሁ። ከዛ ውጭ ግን ያው ከፍተኛ ዋጋ ከፍለናል። ሁሉም ከፍሏል። መንግስትም ከፍሏል፣ አመራርም ከፍሏል፣ ህብረተሰቡም ከፍሏል። እዚህ ጋር እንግዲህ እግዚአብሔር ይመስገን እዚህ ደረጃ ደርሶልናል። ያው እናመሰግናለን። መልእክትም አስተላልፋለሁ ለወረዳ አመራሩ በተለይ ማለት ነው። ሰርቶልናል፣ በጣም አግዞናል። ስባላለሁ የወረዳ 7 የጉለሌ ወረዳ 7 ነዋሪ ነኝ። የብሎክ 23 ይሄ አካባቢ መጀመሪያም መንገዱ የሚያስፈልገው አብዛኛውን አነስተኛ ማህበረሰብ የነበረበት ነበረ። አሁን ደግሞ ልማቱን መንግስት በጠየቅነው መሰረት ዛሬም ነገም አጥንቶ ያስፈልጋቸዋል ብሎ አስጀመረ። ይሄ ሲጀመር የነበረ ጫካ ነው የነበረ በጣም ስቃይ ነው። ማንም የሚወጣበት የሚገባበት አይደለም። ለሰላሙም ለጸጥታውም አስቸጋሪ የነበረ ቦታ ነበረ። አሁን ግን አልሐምዱሊላህ ይሄ ተጸድቶ ይሄ ማየታችን ከዚህ መድረሳችን ይሄ መንግስታችንን ጥንክርና ያሳያል። አካባቢውም ላይ ደግሞ ልማት ሲባል ከትንሿ መነሳቱ ለኛ ትልቅ ቤዝ ነው። በቃ መንገድ ካለ ገበያ አለ፣ መንገድ ካለ ጤና አለ፣ መንገድ ካለ ትምህርት አለ፣ መንገድ ካለ ልጆች አሉ። ስለዚህ እኛም ልጆቻችን የት እየዋሉ ነው ምን እያደረጉ ነው ከምንል ስራ ፈጠራም ቢሆን ስራ እድልም ቢሆን እንዲሰሩ እንዲኖሩበት እናደርጋለን። ግን መጀመሪያው መንገድ ነው። መንገዱን ደግሞ እውነተኛ ነው ብሎ በማስጀመሩ በማስጨረሱ በመንግስት ትልቅ የዚህ አካባቢ ነዋሪ ነኝ። በዚህ አካባቢ ቤት ነዋሪ ነኝ። ለረጅም ጊዜ በዚህ አካባቢ በመግቢያ ችግር በጣም ተቸግረንበት የቆየ ነበረ።
ከብዙ ጊዜ በኋላ ግን የአካባቢው ማህበረሰብና የወረዳው አመራሮች ክፍለ ከተማው ማስተዳደሮች በአንድ ላይ በመሆን ለዚህ መንገድ ትኩረት በመስጠት ይህንን መንገድ በጋራ አስጀምረውናል። በጣም ትልቅ ስራ ነው የተጀመረው። በጣም ረጅም ወደ 400 ሜትር የሚሆን የድጋፍ ግንብም ተሰርቷል። ያንን በመስራት ኮብልስቶኑ የተሻለ መንገድ እንዲሆን አካባቢውን ቀደም ሲል የነበረውን ቪዲዮ ታዩታላችሁ፣ አሁን ያለውንም ደግሞ እርሳችሁ ታገኙታላችሁ እና ለማነጻጸር ያህል የነበረውን ስለምታዩት የታወቀ ነገር ነው። በጣም ደስተኞች ነን በዚህ ነገር በመሰራቱ። አመራሮችንና የአካባቢ ማህበረሰብም ስለተባበረን እናመሰግናለን። ለተሰራው ስራ ድጋፍ ያደርጉልን ሁሉ በዚህ አጋጣሚ ማመስገን ነው። እኔ መርጋ ወልደ ይባላሉ። እዚህ አካባቢ ብዙ አመት የኖርኩኝ። ሲጀመር ይሄ ቦታ ወንዝ ነበረ፣ ድልድይ ያልነበረው። ይሄ ወገኔ መንደር ይባላል። ድልድይ ስላልነበረ ከወረዳው አስተዳደርና ከአካባቢው ህብረተሰብ ጋር በመተባበር ይሄ ድልድይ ተሰርቶ በአሁኑ ሰዓት ጥሩ አገልግሎት እየሰጠ ነው እና ጥሩ አገልግሎት እየተገለገልንበት ነው። ከላይ ዛርስ ጀምሮ እስከ አዲሱ ገባ አቋራጭ መንገድ ነው። ይሄ ከተሰራ በኋላ ጥሩ አገልግሎት በወረዳው አስተዳደር አስተባባሪነት ህብረተሰቡ በማስተባበር ይሄ በመከናወኑና በመሰራቱና አገልግሎቱ በመስጠቱ ምስጋናችን የላቀ ነው። ምስጋና እናቀርባለን። ሆቴል ባለቤት ነን። እዚህ ጋር የከፋ ችግር ነበር። ቆሻሻ በደንብ ለህብረተሰቡም ለእኛም ችግር እንቅፋት የነበረ ስለሆነ በወረዳው አስተባባሪነት እና በእኔ አጋዥነት ከ150 ሺህ በላይ የሚያስወጣ ቱቦ ቢጅ በመግጠም አሁን ህብረተሰቡም እኛም እፎይታ ያገኘን መሆኑን በዚሁ አጋጣሚ ወረዳውንም እናመሰግን እወዳለሁ።